ሰላም እንዴት ናችሁ? በዛሬ ቲዩቶሪያላችን ስለ HTML ፎርም እንመለከታለን። HTML ፎርም can be used to collect user data የዩዘሮችን ዳታ ኮሌክት ለማድረግ የሚጠቅመን ኤሌመንት ነው። ፎርም የምንለው ኤሌመንት ማለት ነው። ፎርም ኤሌመንት ለብዙ ፎርሞች የምንጠቀምበት ነው። የተለያዩ ፎርሞችን ክሬት ለማድረግ ሬጂስትሬሽን ፎርም፣ ሎጊን ፎርም እንዲሁም ሳይን አፕ ፎርም እና ሌሎችን ፎርሞች ክሬት ለማድረግ የሚጠቅመን ኤሌመንት ነው ማለት ነው። ዛሬ የምንመለከተው ስለ ሬጂስትሬሽን ፎርም እንመለከታለን ማለት ነው። እንዴት ክሬት ማድረግ እንደምንችል እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ እንዲሁም ሼር ማድረግ እንዳትረሱ። በፕራክቲካል እንመለከታለን። አብራችሁን ቆዩ። ኦኬ ቴክስት ኤዲተሬን ኦፕን አደርጋለሁ። አዲስ ፋይል ክሬት ላድርግ። ቱቶሪያል 13.html ብዬ ሴቭ አደርጋለሁ። ታይትል ሬጂስትሬሽን ፎርም፣ ታይትሉን ሬጂስትሬሽን ፎርም ብዬ አስቀምጣለሁ። ኦኬ ፎርም ክሬት ስናደርግ ፎርም ታግን እንጠቀማለን። ፎርም ታግን አስቀምጣለሁ ማለት ነው። አንድ ሄዲንግ ልጻፍ እስኪ። ሄዲንጓን ሬጂስትሬሽን ፎርም የሚል ማለት ነው። ሬጂስትሬሽን ፎርም ብዬ አንድ ሄዲንግ አስቀምጣለሁ። ኦኬ እያንዳንዱን ፎርም እዚህ ላይ ፈርስት ኔም አሁን ክሬት ለማድረግ የፈለኩት ፎርም ማለት ነው። ፈርስት ኔም፣ ላስት ኔም፣ ሴክስ እንዲሁም በርዝዴይ የያዘ ፎርም ክሬት አደርጋለሁ። ኢሜል፣ ፓስዋርድ የያዘ ፎርም ክሬት አደርጋለሁ ማለት ነው። እስኪ ፈርስት ኔም እዚህ ላይ ከውጭ መጻፍ እችላለሁ ወይም ሌብል ታግ የምንለው አለ፣ እሱን መጠቀም እንችላለን። ነገር ግን በቀላሉ ፈርስት ኔም እለዋለሁ። እዚህ ላይ ከውጭ ፈርስት ኔም ብዬ ኢንፑት ታግን እጠቀማለሁ። ኢንፑት እዚህ ላይ ኢንፑት ታይፕ የምንለው አለ። ኢንፑት ታይፑ ምንድነው? ፈርስት ኔም የሚቀበልልን ቴክስት ነው። ቴክስት እንለዋለን ማለት ነው። ቴክስት ካልን በኋላ ኔም ላይ የምንሰጠው ደግሞ ፈርስት ኔም ነው። ፈርስት ኔም ኤፍ ኔም ብዬ ጽፈዋል አስቀምጣለሁ። ሌላው ቫልዩ መስጠት እንችላለን ወይም አለማስቀመጥ እንችላለን። እኔ ለጊዜው አልፈዋለሁ ማለት ነው። እዚህ ላይ ሌላው የምንመለከተው ሪኳየርድ የሚጠቅመን ለምንድን ነው? ዳታችንን ሳንሞላ እንዳናልፍ ያደርግልናል ማለት ነው። ዳታው ሳይሞላ እንዳይታለፍ የሚያደርግ ነው ሪኳየርድ ብለን ስናስቀምጥ። ኦኬ መጨረሻ ላይ ብሬክ ታግን እጠቀማለሁ። አዲስ መስመር ላይ እያንዳንዱ ፎርም እንዲቀመጥልኝ ማለት ነው። እያንዳንዱ ፎርም በአዲስ መስመር እንዲቀመጥ ስለምፈልግ ብሬክ ብዬ አስቀምጣለሁ ማለት ነው። ኦኬ እስኪ ሴቭ ላድርግና እንመልከት። ኦኬ ፎልደሬን ኦፕን አደርጋለሁ ማለት ነው። እዚህ ላይ ቱቶሪያል 13 የሚል ፋይል ስላለኝ ኦፕን አደርገዋለሁ። ኦኬ አሁን ክሬት ያደረኩት ፎርም ፈርስት ኔም ብዬ ይሄን ይመስላል ማለት ነው። ስለዚህ እያንዳንዱ ፎርም በዚህ ሁኔታ ይቀመጥልናል ማለት ነው። ፈርስት ኔም አሁን እዚህ ላይ ፈርስት ኔም የሚለው ላይ ዳታችንን ማስቀመጥ እንችላለን፣ መሙላት እንችላለን ማለት ነው።
ኦኬ እስኪ ሌሎችንም ደግሞ ክሬት እናድርግ። ኮፒ ላድርገውና ፔስት ማድረግ እችላለሁ። ኢዲት አደርገዋለሁ። እዚህ ላይ ፈርስት ኔም የሚለውን ላስት ኔም ብዬ ማስቀመጥ እችላለሁ ማለት ነው። ሁለተኛ ላይ ላስት ኔም ብዬ ማስተካከል እችላለሁ። ኮፒ ያደረኩትን ኢንፑት ታይፑ ቴክስት ነው። ኔም ላስት ኔም እለዋለሁ። ኤል ኔም ባጭሩ ማስቀመጥ እንችላለሁ። ኤል ኔም ብዬ ማለት ነው። ቫልዩ አልፈዋለሁ ማለት ነው። ምንም ቫልዩ እንዲቀመጥ አልፈለኩም ላሁን። ሪኳየርድ ኦኬ ብሬክ ላስት ኔም ካልኩ በኋላ አሁንም ፔስት አደርገዋለሁ ኮፒ ያደረኩትን። ኦኬ ሴክስ እዚህ ላይ ደግሞ ሴክስ ወይም ጀንደር ብለን ማስቀመጥ እንችላለን። ሴክስ ኢንፑት ታይፑ ምንድነው? ራዲዮ ምንድነው? ከብዙ አማራጮች አንድ እድል ብቻ ይኖረናል ማለት ነው። አንዱን ሰሌክት እንድናደርግ የሚያደርግን ታይፕ ነው። ስለዚህ ራዲዮ እለዋለሁ ማለት ነው። ኔም ሴክስ ቫልዩ ሜል ብዬ መስጠት እችላለሁ ወይም መተውም ይቻላል። እዚህ ላይ ሪኳየርድ አስቀምጣለሁ። አሁንም ዳታው ሳይሞላ እንዳይታለፍ ማለት ነው። ከውጭ ላይ ሜል ብዬ ጽፋለሁ ማለት ነው። ኦኬ አሁንም ኮፒ አድርጌ ፔስት አደርገዋለሁ። ኢንፑት ታይፕ ቴክስት የሚለውን ራዲዮ ብዬ አስቀምጣለሁ ማለት ነው። ራዲዮ ኔም ፊሜል እዚህ ላይ ሴክስ ብዬ አስቀምጣለሁ። ኔሙ ሴክስ ብዬ አስቀምጣለሁ ማለት ነው። ቫልዩ ፊሜል ኦኬ ከውጭ ላይ ፊሜል ብዬ ጽፋለሁ ማለት ነው። ኦኬ አሁን ደግሞ በርዝዴይ ይር ይኖረዋል መንዝ ይኖረዋል ማለት ነው። እዚህ ላይ በርዝዴይ ብዬ አስቀምጣለሁ ከውጭ ማለት ነው። ኢንፑት ታይፕ መንዝ ልበለው። መንዝ ስለዋለሁ ማለት ነው። ኔም በርዝዴይ ቫልዩ ይሄንንም ማለፍ እችላለሁ። ኢሜልም በተመሳሳይ ኮፒ አድርጌ ኢዲት አደርገዋለሁ። ኢሜል ብዬ አስተካክለዋለሁ። ኢንፑት ታይፕ ኢሜል ኔም ኢሜል ብዬ አስተካክለዋለሁ። ቫልዩ አልፋለሁ። ሪኳየርድ ይሄንንም
እንዳለ መተው እችላለሁ ማለት ነው። ኦኬ መጨረሻ ላይ እዚህ ላይ ፓስወርድ ኢንፑት ታይፑ እዚህ ላይ ፓስወርድ መሆን አለበት ማለት ነው። ፓስወርድ እንዲቀበል ማድረግ እንድንችል እንዲቀበል ማለት ነው። ኔም ፓስወርድ ብዬ አስቀምጣለሁ። ኦኬ አሁን ደግሞ በተን ክሬት አደርጋለሁ። ሰሚት የሚል ወይም ሬጂስተር የሚል ማለት ነው። ስለዚህ በቀጥታ ኢንፑት ታይፕ ብዬ ሰሚት እለዋለሁ ማለት ነው። ሰሚት ዳታችንን አሁን እዚህ ላይ ክሬት የተደረገው ፎርም ላይ የምንሞላውን ዳታ ወደ ሰርቨራችን የሚልክልን ነው ማለት ነው። በቀጥታ መጨረሻ ላይ ከሞላን በኋላ ሰሚት ስንለው ምን ይሆናል ማለት ነው? ወደ ሰርቨሩ ይላካል ማለት ነው ዳታችን ወይም ኢንፎርሜሽኑ ማለት ነው። ስለዚህ ኢንፑት ታይፕ ሰሚት እለዋለሁ ማለት ነው። ኔም ሬጂስተር ማለት እችላለሁ። ቫልዩ ሬጂስተር። ኦኬ እስኪ ሴቭ ላድርግና እንመልከት። ኦፕን ሆኗል። እስኪ ረል አድርገውና እንመልከተው። ይሄን ይመስላል ሬጂስትሬሽን ፎርም ክሬት ያደረኩት። ስለዚህ ዩዘሮች እዚህ ላይ ፈርስት ኔም፣ ላስት ኔም፣ ሴክስ፣ በርዝዴይ፣ ኢሜል፣ ፓስወርድ የሚለው ፎርም ላይ የራሳቸውን ዳታ ይሞላሉ ማለት ነው። መጨረሻ ላይ ሬጂስተር የሚለው በተን ላይ ክሊክ ሲያደርጉ ዳታቸው ምን ይሆናል? ሴንድ ይሆናል ማለት ነው። ለዛሬ ኤችቲኤምኤልን ብቻ በመጠቀም ሲምፕል የሆነ የሬጂስትሬሽን ፎርም አይተናል ማለት ነው። በቀጣይ ሲኤስኤስን በመጨመር ሎጊን ፎርም እንዲሁም ሳይን አፕ ወይም ሬጂስትሬሽን ፎርሞችን ክሬት በማድረግ እንመለከታለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። በሌላ ቱቶሪያል እስከምንገናኝ ደህና ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ እንዲሁም ሼር ማድረግ ነው።